እግዚአብሔር የተመሰገነ ይሁንልን። እህታችን እንደምታዩት ስትመጣ ማይተናት ነበር፣ ባልጋ ነበረ። ዛሬ ግን ይሄ እግሯ ላይ ፈንድቶ ልብን እየታየ ነው። እግዚአብሔር የተመሰገነ ይሁንልን። በእግሯ መራመድ ችላለች። ምን ብላችሁ አመስግኑላት። እግዚአብሔር የተመሰገነ ይሁንልን። ወንድማችን የመጣው ከአዲስ አበባ ነው። ስራ ነበረ። በስራው ውስጥ ብዙ ነገር የተበላሸብኝ ነበረ። እዛ ሆኜ ቲክቶክ እያየሁ እመቤቴ ለመንኳ ተማጸንኳት። በቲክቶክ እያየሁ መጨረሻ ላይ ያ የተበላሸው ስሬ ተስተካከለልኝ። ስለቴን 5000 ብር ይዤ መጥቻለሁ። ምን ልላችሁ አመስግኑልኝ ብላል። አመስግኑልኝ፣ አመስግኑ። ከፍ አድርጋችሁ አመስግኑ። እህታችን በረዥም ጊዜ በጨጓራና በጭንቀት ለምትሰቃይ ነበረ። ደጇን ረግጬ እሷን ከተማጸንኩ ቀን ጀምሮ ከዚህ ስቃይ ድኛለሁ ብላለች። ከፍ አድርጋችሁ አመስግኑላት። አቷን 1000 ብር አስገብታለች። እሺ ወንድማችን የመጣው ከአዲስ አበባ ነው። ከወንድሜ ጋራ በጨጓራ ህመም ሰቃይ ነበረ። ስለዚህ እዚህ ቦታ መጥቼ ለስውሯ ለድንግል ማርያም ነገርኳት። ጨጓራውን እባክሽ አስታክሽልኝ፣ ብዙ ሰው ሲድን አይቻለሁ ብዬ ነገርኳት። ዛሬ ከጨጓራ ህመም ተፈውሰናል። እልል ብላችሁ አመስግኑልኝ። ወንድሜ ስኳር በሽታና ግፊት ነበረበት። እሱም ትልቅ ለውጥ አይተናል፣ ተፈውሷል። እልል ብላችሁ እመቤቴን አመስግኑልኝ ብለዋል። አመስግኑላቸው። እስቲ አመስግኑ፣ ከፍ አድርጋችሁ አመስግኑ። እኚህ እናታችን ስውሯ ማርያምን መጥቼ ተማጽኛት ነበረ። ልጄ ተምሮ ስላልነበረው እንዲሁም አንደኛው ልጄ ታመመብኝ፣ እንድትምርልኝ ለምኛት ነበረ። አላሳፈረችኝም፣ ሁለቱንም አስተካከለችልኝ። ከፍ አድርጋችሁ አመስግኑ ብላለች። አመስግኑላት። እሺ አባታችን የሚሉት የመጣሁት ከአዲስ አበባ ነው። የከባድ ሹፌር መኪና ሹፌር ነኝ። አውቶቡስ ነበር የምነዳው። እግሬን አሞኝ ሽምቅቅ አልፎኝ ነበረ። እዚህ ቦታ መጥቼ ግን በጸበሉ በእምነቱ ተፈውሻለሁ። ዛሬ ትንሽ ነገር ይቀረዋል። እሱንም እንደምታደርገኝ አውቃለሁ። የተሳልኩትን 1000 ብር ይዤ መጥቻለሁ። እመቤቴን አመስግኑልኝ ብለው ስለታቸውን አስገብተዋል። አመስግኑላቸው። እግዚአብሔር ይስጥልኝ። ለዚህ ያደረሰኝ መብርሃን ምስጋና ይድረሳል። የልጅ ልጄ ናት። ልጄ ወልዳ 45 ቀን አልሞላትም። ታፈነችብን። ሬሳ ይዘን ሆስፒታል ገባን። መብርሃን ሽንት ቤት ቆሜ ነው የምነግርሽ፣ አንቺ ቦታ አትመርጭም ብላ አልቅሳ ተንበርክካ ልጄን አድኝልኝ፣ ምንም አታውቅናት፣ ይህን ነው የምትለው ነገር የላትም፣ አትርፊልኝና ለአውደ ምሕረትሽ ቆሜ ባልናገር እናቴን ልካለሁ ብላ አትርፋላታለች። ይኸው ለክብሯ መገለጫ ጃንጥላ ልካለች። እግዚአብሔር ምስጋና መብርሃን ምስጋና ይግባት። ለእኛ እንደደረሰች ለእናንተም ለሁሉም ትድረስ።